ሃሌ ሃሌ ሎያ ዘወረደ እምላእሉ አይሁድ ሰቀሉ ወሚ ማይ ያእመሩ እግዚአኩሉ ዘየሃዩ በቃሉ። ሰላም የተከበራችሁ ኦርቶዶክሳውያን በሙሉ ከሀገር ውስጥና ከሀገር ውጭ ያላችሁ በሙሉ እንዴት አላችሁ? ያላችሁበት የእግዚአብሔር ሰላምና ጸጋ እንዲሁም በረከት ይብዛላችሁ። እንዴት ናችሁ? እኔ መምህር ሙሴ ነኝ። ያው ዛሬ ከዘወረደ ዋዜማ ላይ እንገኛለን። እንኳን ለዚህ ታላቅ አብይ ወይም ደግሞ አብይ ጾም ተብሎ የሚጠራ ነቢያት የጾሙት የጀመሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ማህተም ያደረገበት ታላቁ በዓል በሰላም አደረሰን አደረሳችሁ እያልኩኝ ለዛሬ አጠር ያለ ትምህርት ይዤ ቀርብ ያለሁ። ትምህርቴን ተከታትላችሁ የሚደረገውንም በሙሉ እንድታደርጉ ባለሙሉ ተስፋ ነኝ። እንዴት አላችሁ? በመጀመሪያ ውድ ሰላምታዬ ወደ እናንተ ይድረስ እያልኩ ወደ ትምህርቱ እገባለሁ። ያው ዘወረደ እምላኢሉ አይሁድ ሰቀሉ ወሚመ ያእመሩ እግዚአኩሉ ዘየሃዩ በቃሉ። ከላይ የወረደውን እኛን ለማዳን ከሰማያ ሰማያት የወረደውን ከድንግል ማርያም የተወለደውን አይሁድ ባለማወቃቸው የሰቀሉት ያው የዓለም መድኃኒት መሆኑ በቃሉ ዓለምን የሚያድን መሆኑን አላወቁትም የሚል ትርጉም ይኖረዋል። እንግዲህ ወደ ዋናው ትምህርት ስገባ በወንጌለ ማቴዎስ ምዕራፍ 4 ከቁጥር 2 ጀምሮ የሚገኘውን ኃይለ ቃል አንስቼ የተወሰነ አስተምራችኋለሁ። እግዚአብሔር ያስተምረናል ማለት ነው። ከኔ ጋር ቆዩ። ወጾመ 40 መዓልተ ወ40 ሌሊተ ሰራኤ ሕግ ነውና ጾምን የመጀመሪያ ሕግ አደረገ። አንድም ስራውን በጾም ጀመረ። መብል ለኃጣው መሰረት እንደሆነ ጾምም ለምግባር ለትሩፋት መሰረት ነውና እማ ለጸሎት ወህታ ለአርምሞ ወነቃ ለአንብዕ ወጥንተ ኩሉ ገድል ሰናይት። ስለምን 40 ጾመ ቢባል ቀድሞ ነቢያት 40 ጾመዋል። ከዚያ ቢያተርፍ አተረፈ ቢያጎድል አጎደለ ብለው አይሁድ ደጊቱን ሕገ ወንጌልን ከመቀበል በተከለከሉ ነበር። ሙሴ እንዲሁም አንድም ሙሴ 40 ጾሞ ግብፃዊ ለዕብራዊ ረድቶ ግብፃዊ ገድሎ በሆፃ ቀብሮታል። ሙሴ የወልደ እግዚአብሔር ምሳሌ፣ ዕብራዊ የአዳም ምሳሌ፣ ግብፃዊ የዲያብሎስ ምሳሌ፣ ሆፃ የመስቀል ምሳሌ ማለት ነው። አንድም ሙሴ 40 ጾሞ ሕገ ኦሪትን ሰርተዋል። ጌታም 40 ጾሞ ሕገ ወንጌልን ሰርተዋል ማለት ነው። ከዚህም ተራበ አልሳሳም፣ ተዋጋ ድል አልተነሳም። ወሰወ ጾመ እግዚ ኢየሱስ 40 መዓልተ ወ40 ሌሊተ ከሰተ ከመ ኢሃመ ስጋሁ ምርሃብ ወጽም በኃይል ዘይደሉ ለመለኮት ወሆሮን እግዚ ኢየሱስ ለሐምስ ግብራትም ይላል። 5 ግብራት የተባሉ ጥምቀት፣ ተአሙነ ኃጣውእ፣ ከዊነ ሰማዕት፣ ተዋሂቶ፣ ምንኩስና ናቸው እና ያው አንድምታው ብዙ ነው። ትንሽ ከምንድነው የሚባለው ከባህር በጭልፋ ያክል ነው። ትንሽ
ጠቀስ ጠቀስ ያደረኩላችሁና ብዙ ነው። ኤልያስም ጾሞ ነቢይ ኤልያስ ማለት ነው ጾሞ ገነት ገብቷል ይላል። ምእመናንም 40 ጾመው ገነት መንግስተ ሰማያት የመግባታቸው ምሳሌ ይላል። ሌላም አለ እዝራ 40 ጾሞ መጽሐፍት እንዳጻፈ ይናገራል። ወበውእተን መዋዕል ኢበላይኩ እክለ ወኢሰተይኩ ማየ ወምንቱሰ መዓልተ ይጽሑፍ ወሰርከ ይደረሩ ይላል። ያንን ሲያጽፋቸው የነበሩት ሰዎች ቀን ሲጽፉ ውለው ማታ ይበሉ ነበር። ነገር ግን እዝራ ግን 40 መዓልትና 40 ሌሊት መጾሙን ይናገራል ማለት ነው። ሌላም በ40 ቀን ያጣነው ልጅነታችንን እንዳስመለሰ 40 ጾሞ ክሶ እንዳስመለሰ እንደ ካሰ ለማስረዳት ማለት ነው። ለአራቱ ባህሪያት ከሰጠነው 10 ይደርሰዋል ማለት ነው። 5ቱን ባህሪያተ ነፍስ ካደረግነው ደግሞ 8 እንደ ካሰ ለማጠየቅ ነው። እንግዲህ ያው ሙሴ በምድያም 40 ቀን ተቀምጦ እስራኤልን እንዳወጣቸው እግዚአብሔር አምላካችንም 40 ቀን ጾሞ ነፍሳትን ከሲኦል እንዳወጣም የሚያስረዳ ነው። እንግዲህ እንዳልኳችሁ አንድምታው ብዙ ምሳሌነትና ብዙ ምስጢር አለው። ይህንን ጾም ይሄ ታላቅ ጾም ማለት ነው። ባጭር ግን ዘወረደ ሲባል ከላይ ከወረደ በቀር ወደ ሰማይ እየወጣ የለም ተብሎም በግብረ ሐዋርያት ተጽፈዋል። እና ይህ ጾም የነፍሳችን መዳኛ የስጋችን መጠገኛ እንዲሆነን የእግዚአብሔር ቅዱስ ፈቃድ ይሁንልን። ያው ቪዲዮን ከወደዳችሁት እኔም በርትቼ አዳዲስ ነገሮችን ይዤ ወደ እናንተ እንድመጣ እንድታበረታቱኝ በትህትና ጠይቃችኋለሁ። መልካም ጅማሮ ያደርግልን። አስጀምሮም ሱባኤም አስጀምሮ ያስፈጽመን እግዚአብሔር አምላካችን። ጾመን ዝም ብሎ ከንቱ የሚቀር ሳይሆን ጾመን እንድንድን ለድህነት ምክንያት እንዲሆነን ዝም ብለን ለከንቱ እንዳንደክም ደግሞ በጥንቃቄ ሊሆን ይገባል። በዓይናችንም ሆነ በአይምሯችንም ሆነ ከእህል ብቻ መከልከል ሳይሆን ሁለንተናችን ሁሉም ህዋሳቶቻችንን ማስገዛት ይኖርብናል ማለት ነው። ለጾም ማስገዛት ይኖርብናል። ጆሮአችንም አይናችንም ሁሉም ነገር ማለት ነው። እና ሱባኤው በተለይ ሀገራችን ያለችበት ሁኔታ ይታወቃል። ሰው እንደ ቅጠል እየረገፈ ነው። ሞት በዝተዋል፣ ረሃብ በዝተዋል፣ መጎሳቆል በዝተዋል። የሰው ህይወት በጣም በሚቀፍ መልኩ እያለፈ ነው። ለሰሚ ለጆሮ በሚቀፍ መልኩ ማለት ነው። ይህንን እግዚአብሔር አምላክ ይህንን ችግር እንዲያስወግድልን በረቀቀ በተመስጦ በርቀት ከእግዚአብሔር ጋር በመገናኘት እንዲሆንልን ጾማችን በጥንቃቄ ልናደርግ ይገባል። ያላችሁበት የእግዚአብሔር ሰላም ይብዛላችሁ። ይቆየን።